am vengeance. ኤል ክላሲኮ ሪያል ማድሪድ ከባርሴሎና ሲጫወቱ ዓለም ለ90 ደቂቃ ትቆማለች። ይህ ባርሴሎናና ሪያል ማድሪድን ያሳተፈ ታላቅ ጨዋታ ወደ ክልላዊ ፖለቲካዊ ውጥረትና ወደር የለሽ ፉክክር ተለውጧል። አንዳንድ የእግር ኳስ ፉክክሮች የአንድ ሀገር ምርጥ ባህሪያት አርማ ይሆናሉ። በስፔን አውድ ውስጥ ይህ ደርቢ በማያሻማ መልኩ ከታላላቅ የዋንጫ የፍጻሜ ጨዋታዎች እንኳን የላቀ ነው። ኤል ክላሲኮ በዓለም ዙሪያ ባሉ የእግር ኳስ አፍቃሪያን ዘንድ በጉጉት የሚጠበቀው ጨዋታ ሲሆን ከ180 በላይ በሆኑ ሀገራት በቀጥታ ይተላለፋል። የመጀመሪያው ኤል ክላሲኮ የተካሄደው እንደ አውሮፓውያን አቆጣጠር ፌብሩዋሪ 17 1929 በባርሴሎና የቀድሞ ስታዲየም ሌስ ኮርተስ ሲሆን ጨዋታውን ሪያል ማድሪድ 2-1 በሆነ ውጤት አሸንፏል። ባርሴሎና የካታሎኒያ ነፃነትና የክለቡ የተለየ ባህል በኩራት ይወክላል። ክለቡ በዝነኛ የወጣት አካዳሚው ላማሲያና በ1980ዎቹ መገባደጃ ላይ በዋን ክራይፍ ያስተዋወቀውን የጨዋታ ዘይቤ ቲኪታካ በመከተል ይታወቃል። በተቃራኒው ሪያል ማድሪድ ከስፔን ንጉሳዊ ቤተሰብ ጋር ያለው ግንኙነት እና በዓለም ላይ በጣም ውድ የሆኑ የእግር ኳስ ተጫዋቾችንና ከዋክብቶችን በማስፈረም መልካም ስም አለው። ባርሴሎና የተቋቋመው በ1899 ሲሆን ከ3 ዓመት በኋላ በማርች 6 1902 ሪያል ማድሪድ ተቋቋመ። ይሁን እንጂ በባርሴሎናና በሪያል ማድሪድ መካከል ያለው ባላንጣነት ወደ አዲስ ደረጃ የተለወጠው ከሜዳ ውጪ በተፈጠሩ ክስተቶች ጭምር ነበር። የኤል ክላሲኮ ፉክክር የተቀሰቀሰው በ20ኛው መቶ ክፍለ ዘመን አጋማሽ ላይ በነበረችው ስፔን በፖለቲካዊና በባህላዊ መልክዓ ምድር ውስጥ ነው። በስፔን የእርስ በርስ ጦርነት ከ1936 እስከ 1939 በፖለቲካው ዙሪያ በነበሩት ዓመታት ውስጥ ሁኔታው እጅግ አስቸጋሪ ነበር። እንደ አውሮፓውያን አቆጣጠር በ1936 የማድሪድ ከተማ ለጀነራል ፍራንኮና ለቀኝ ክንፍ ብሔራዊ ሚሊሻዎች መሰረት ነበር። ለ3 ዓመታት ከዘለቀው የስፔን የእርስ በርስ ጦርነት በኋላ ጀነራል ፍራንኮ አሸናፊ ሆኖ ለ40 ዓመታት ያህል እንደ ግድያ፣ ማሰቃየትና ፖለቲካዊ ጭቆና የካታላንን ባህል ለመጨፍለቅ ሲጠቀም ቆይቷል። በ1936 ጀነራል ፍራንኮ በዲሞክራቲክ ስፓኒሽ ሪፐብሊክ ላይ መፈንቅለ መንግስት ሲጀምር የባርሴሎና ፕሬዝዳንትና የሪፐብሊክ ካታሎኒያ አባል የነበሩት ጆሴፍ ሲኒዮል በፍራንኮ ወታደሮች ያለ ፍርድ ተገደሉ። በዚህም አብዛኛው የባርሴሎና ዜጎች ፋሺስት መሰል አገዛዝን አጥብቀው ይቃወሙ ነበር። በተጨማሪም እግር ኳስን ለአገዛዙ የፕሮፓጋንዳ መሳሪያ ተደርጎ ተጠቅሞበታል። እንደ አውሮፓውያን አቆጣጠር በ1936 ጀነራል ፍራንኮ የካታላን ማህበረሰብ ተቀባይነት እንደሌለው ለማሳየት ባርሴሎና የነበረው ስማቸውን ወደ ስፓኒሽ አቻው ባርሴሎና ሲኤፍ እንዲለውጡ አስገድዷቸዋል። በ1943 ፍራንኮ በስፔን የንጉሱ ዋንጫ የግማሽ ፍጻሜ ጨዋታ በመጀመሪያው ዙር ባርሴሎና በሜዳው ሪያል ማድሪድን 3-0 ያሸነፈ ቢሆንም ከመልሱ ጨዋታ በፊት ጀነራል ፍራንኮ ለባርሴሎና ተጫዋቾች የማስፈራሪያ መልእክት ያደረሰ ሲሆን በጨዋታውም ሪያል ማድሪድ ባርሴሎናን 11-1 በሆነ ሰፊ ውጤት እንዲያሸንፍ አድርጎታል። በመጨረሻም ፍራንኮ በ1975 ሕይወቱ ያለፈ ሲሆን ብዙም ሳይቆይ ስፔን የዲሞክራሲያዊ አገዛዝ ተከታይ ሆነች። በእሱ የአገዛዝ ዘመን ሪያል ማድሪድ 30 የተለያዩ ዋንጫዎችን ሲያነሳ በተመሳሳይ ባርሴሎና 25 ዋንጫዎችን አንስቷል። የሁለቱ ክለቦች ከመጠን ያለፈ ፉክክር የደጋፊዎች አልትራስ ቡድን እንዲፈጠር ተጽዕኖ አድርጓል። አንዳንዶቹ አልትራሶች ሆሊጋን አመፀኞቹ ነበሩ።
የሪያል ማድሪድ አልትራስ ቡድን የተቋቋመው እንደ አውሮፓውያን አቆጣጠር በ1980 ሲሆን ስማቸውም አልትራስ ሱር በመባል ይታወቃል። በ1981 መጀመሪያ ደግሞ የባርሴሎና አልትራስ ቡድን ቦይክሶስ ኖይስ ተቋቋመ። እንደ ሲአይኤስ መጠይቅ መሰረት ሪያል ማድሪድ የብዙዎቹ የስፔን ነዋሪዎች ተወዳጅ ቡድን ሲሆን ባርሴሎና በሁለተኛ ደረጃ ላይ ተቀምጧል። 38 የሚሆኑ የዓለም እግር ኳስ ከዋክብቶች ለሁለቱም ክለቦች መጫወት የቻሉ ሲሆን በዋነኝነት አልፍሬዶ ዲ ስቲፋኖ፣ ሚካኤል ሉያድራፕ፣ ሮናልዶ፣ ሉዊስ ናዛሪዮ ዴሌማ፣ ሉዊስ ፊጎ እና ዣቬር ሳቪዮላ ጥቂቶቹ ናቸው። እንደ አውሮፓውያን አቆጣጠር በ1952 ክረምት ምናልባትም የዝውውር ገበያውን ካናወጠው በጣም አወዛጋቢና ታሪካዊ ዝውውር ስምምነቶች አንዱ የአልፍሬዶ ዲ ስቲፋኖ የዝውውር ሂደት ነበር። እነዚህ ሁለት ክለቦች የወቅቱን ድንቅ ተጫዋች ዲ ስቲፋኖን ለማስፈረም እልህ አስጨራሽ ፉክክር አድርገዋል። ባርሴሎና የኮሎምቢያው ሚሊናሮስ ክለብ የዲ ስቲፋኖን የባለቤትነት መብት መያዙ ሕጋዊ አይደለም ብሎ ያምን ነበር። የተጫዋቹን ስምምነት ለማግኘትም በቀጥታ የዲ ስቲፋኖ የቀድሞ ክለብ ከሆነው ከሪቨር ፕሌት ጋር መደራደር ይጀምራሉ። ድርድሩ ሚሳካና ዲ ስቲፋኖ በ1953 በባርሴሎና የቅድመ ውድድር ጨዋታዎች ላይ ይሳተፋል። ሆኖም የስፔን እግር ኳስ ፌዴሬሽን የዲ ስቲፋኖ ትክክለኛ ጠባቂ የሆነው ሚሊናሮስ ክለብ ዝውውሩን አልፈቅድም ሲል ድርድሩን ውድቅ አድርጎታል። በተቃራኒው ሪያል ማድሪድ በወቅቱ የተጫዋቹን የምዝገባ መብት ከያዘው ክለብ ሚሊናሮስ ጋራ ከፍተኛ የዝውውር ሂሳብ በማቅረብ ከስምምነት ላይ ደርሷል። ስለዚህ ሁለቱም ክለቦች የተጫዋቹን ሕጋዊ የባለቤትነት መብት በማሳየታቸው ፊፋ ችግሩን ለመፍታት ጣልቃ መግባት ነበረበት። በዚህም ፊፋ የቀድሞ የስፔን እግር ኳስ ፌዴሬሽን ፕሬዝዳንት አርማንዶ ሙኔዝ ካሌሮን አስታራቂ አድርጎ ሾመ። ካሌሮም አልፍሬዶ ዲ ስቲፋኖን ለሁለቱም ክለቦች እኩል አካፈሏቸው። ይህም የመጀመሪያውን ሁለት ሲዝኖች ለሪያል ማድሪድ እንዲጫወት፣ ቀጥሎ ያሉትን ሁለት ሲዝኖች ደግሞ ለባርሴሎና እንዲጫወት የወሰነ ሲሆን ውሳኔውም በእግር ኳስ ማህበሩና በክለቦቹ ተቀባይነት አግኝቷል። እነዚህ ሁለት ኃያል ክለቦች የወዳጅነት ጨዋታዎችን ሳይጨምር 259 ጊዜ የተገናኙ ሲሆን ሪያል ማድሪድ 105 ጊዜ ሲያሸንፍ ባርሴሎና 102 ጊዜ ማሸነፍ ችሏል። 52 ጊዜ ደግሞ አቻ ተለያይቷል። በሁሉም የሀገር ውስጥ ውድድሮች ባርሴሎና 78 ዋንጫዎችን ያነሳ ሲሆን ሪያል ማድሪድ 71 ዋንጫዎችን ማንሳት ችሏል። በአውሮፓ መድረኮች ማድሪድ 25 ዋንጫዎችን ሲያነሳ ባርሴሎና ደግሞ 19 ዋንጫዎችን አንስቷል። በአጠቃላይ ግንኙነታቸው ሪያል ማድሪድ 435 ጎሎችን ሲያስቆጥር ባርሴሎና ደግሞ 428 ጎሎችን አስቆጥሯል። በኤል ክላሲኮ ጨዋታዎች ብዙ ጎሎች ያስቆጠሩ ተጫዋቾች ሊዮኔል ሜሲ 26 ጎሎች ያገባ ሲሆን ክርስቲያኖ ሮናልዶ እና አልፍሬዶ ዲ ስቲፋኖ እኩል 18 ጎሎችን ማስቆጠር ችሏል። ብዙ የኤል ክላሲኮ ጨዋታዎችን በመጫወት ደግሞ ሰርጆ ቡስኬት፣ ሊዮኔል ሜሲ እና ሰርጆ ራሞስ በቅደም ተከተል ይቀመጣሉ። ክርስቲያኖ ሮናልዶ እና ሊዮኔል ሜሲ በስፖርቱ ታሪክ ውስጥ ሁለቱም በጋራ 13 ባላንዶር እና 9 የአውሮፓ ቻምፒየንስ ሊግ ዋንጫዎችን በማሸነፍ ከ1700 በላይ ጎሎችን አስቆጥሯል። በሜሲ እና በሮናልዶ መካከል የነበረው ፉክክር በኤል ክላሲኮ ታሪክ ከፍተኛ ፉክክር የታየበት ሲሆን ሁለቱም ተጫዋቾች የክለቦቻቸውን የምንጊዜም ከፍተኛ ጎል አስቆጣሪዎች ነበሩ። በስፔን በነበሩበት 9 ዓመታት ውስጥ ሁለቱ ተጫዋቾች በአጠቃላይ 922 ጎሎችን ሲያስቆጥሩ በኤል ክላሲኮ ጨዋታዎች ሊዮኔል ሜሲ 26 ጎሎች ያስቆጠረ ሲሆን ክርስቲያኖ ሮናልዶ 18 ጎሎችን አስቆጥሯል። ሮናልዶ በ2011-12 ለሪያል ማድሪድ 100 ነጥብ ያስመዘገበ ሲሆን ሜሲ ደግሞ በ2012-13 ለባርሴሎና 100 ነጥብ በማስመዝገብ በላሊጋ ታሪክ ብዙ ነጥብ በማምጣት
ለክለባቸው ሪካርድ አበርክተዋል። በተጨማሪም ሁለቱ ክለቦች በአጥቂዎች የሶስትዮሽ ጦርነት የማይዘነጋ ታሪክ ያላቸው ሲሆን በሪያል ማድሪድ በኩል ቢቢሲ በመባል የሚጠሩት ቤንዜማ፣ ቤል እና ክርስቲያኖ ሮናልዶ ያሉ ሲሆን በባርሴሎና በኩል ደግሞ ኤምኤስኤን ተብሎ የሚጠሩት ሜሲ፣ ሱዋሬዝ እና ኔይማር ይገኙበታል። And he kisses Suarez. There's no time or space here for Vicente from Los Blancos. A bad giveaway, but they are made to suffer. Real Madrid connects. Oh. He went Luis Suarez single-handedly taking PSG apart. Piqué plays it off. Shot through the legs of Piqué. Bullseye. Simply magnificent from Cristiano. ይህ ታላቅ የኤል ክላሲኮ ጨዋታ እንደ ሁዋን ክራይፍ፣ ፔፕ ጋርዲዮላ፣ ጆዜ ሞሪኒዮ፣ ዚነዲን ዚዳን እና ካርሎ አንቾሎቲ የመሳሰሉ የዓለማችን ታላላቅ አሰልጣኞችም በእግር ኳስ ታክቲክስ ሲፋለሙ አስመልክቶናል። ከ2018 በኋላ በሁለቱም ክለቦች ያሉ ኮከብ ተጫዋቾች ክለባቸውን መልቀቅ ተከትሎ የኤል ክላሲኮ ጨዋታዎች ከፍተኛ መቀዛቀስ ታይቶበታል። በተለይም በ2018 የሪያል ማድሪዱ ኮከብ ክርስቲያኖ ሮናልዶ ወደ ጁቬንቱስ በመሄዱና ሌላኛው የባርሴሎና ኮከብ ሊዮኔል ሜሲ በ2021 በፋይናንሻል ቀውስ ምክንያት ወደ ፒኤስጂ መሄዱ የኤል ክላሲኮን አጓጊነት በእጅጉ ቀንሶታል። በተለይም ባርሴሎና በገባበት ከባድ ፋይናንሻል ቀውስ ምክንያት ኮከብ ተጫዋቾችን ማስፈረም ተስኖት ፊቱን ወደ ወጣት አካዳሚው ላማሲያ በማዞር ከገባበት ቀውስ ለመውጣት ሲጥሩ ነበር። በአንጻሩ ሪያል ማድሪድ በላቀ ደረጃ ሲፎካከር ነበር። በዚህም በተደጋጋሚ የላሊጋንና የአውሮፓ ሻምፒዮንስ ሊግ ዋንጫዎችን አንስቷል። ከቀዶ የመሳሰሉ ወጣቶችን በማሳደግ እንዲሁም እንደ ሌዋንዶውስኪ፣ ራፊና እና ፌራን ቶሬስ የመሳሰሉ ኮከቦችን ማስፈረም በመቻላቸው በተመሳሳይ ሪያል ማድሪድ በታዋቂ ተጫዋቾች የማስፈረም ችሎታቸው እንደ ጁድ ቤሊንግሃም፣ ቪኒሲየስ ጁኒየር እና አሁን በቅርቡ ደግሞ ወጣቱን ፈረንሳዊ ኮከብ ኪሊያን ምባፔን በማስፈረማቸው ምክንያት የኤል ክላሲኮ ጨዋታ ወደ ቀድሞ ዝናው ቀስ በቀስ እየተመለሰ ይገኛል።